በተደጋጋሚ ሚስቱ ላይ ቺት ያደርጋል። ከዛ ሲታመም ሲመረመር ኤችአይቪ ፖዚቲቭ ይሆናል። መድኃኒት ይጀምራል። ለሚስቱ አልነገራትም። ይህ ሁላ ሲሆን እሷ አታውቅም መድኃኒት እንደሚወስድም ምን እንደሚልም አታውቅም። ከዛ በኋላ አካውንታቢሊቲ መውሰድና ሴት ልጅ ለሁሉም ነገር ተጠያቂ ማድረግ የተለያየ ነገር ይመስለኛል። እና ሜቢ ልጅቷ ይሄንን ቪዲዮ ስትሰራ ከዚህ በፊት በተለያዩ ርዕሶች ላይ ስታነሳ ያነሷት ሰዎች ከእሷ ጋር ባለመስማማት ያነሷት ሰዎች ስለሆኑ አብዛኛውን ሪያክት ያደረጉት ከልጅቷ በተቃራኒ የሆኑ ሪያክሽኖችን የሰሩት ቪዲዮቻቸውን ማየት ትችላላችሁ። እሱ ትንሽ ብላይንድ ሳያረጋት አይቀርም። ይሄንን ቪዲዮ ስትሰራ አነሳዋለሁ ያለችውም ላነሳው እችላለሁ እያለችም የነበረው ለዛ ሊሆን ይችላል። እኔ ኖርማሊ ብላክ ኤንድ ዋይት ቲንኪንግ በሚባለው አላምንም። ይሄንን መስመር የሚከተለውን ሰውዬ ብቻ አዳምጣለሁ፣ ከኔ ጋር የሚስማማውን ብቻ አዳምጣለሁ በሚለው ነገር አላምንም። ምንም ነገር የሚያወራን ሰው ከኔ ራሱ በተቃራኒ ቢሆን የሆነ ነገር ልማርበት እችላለሁ፣ የሆነ አንግል ሊያሳየኝ ይችላል ብዬ ስለማስብ ሁሉንም አያለሁኝ። ችግር የለብኝም። ፐርሰናሊም አልወስደውም። እንደ አይዲያ ነው እንጂ ከሰው ጋር አላገናኘውም ብዙ ጊዜ እና ምንም ችግር የለብኝም። ሁሉንም ሰው ነገር ላይ ይችላለሁ። ግን ይህንን ቪዲዮ ሳየው በጣም ባያዝድ እንደሆነች ገባኝ። ምክንያቱም አንድ ወንድ ቺት ካረገ በኋላ ማለት ነው ሚስቱ ካወቀች ብልጥ ሁኚ ነው አደለ? ያቺ መጀመሪያ ልጅቷ የሰራችው ብልጥ ሁኚና ቼት ያረገባሽን ሴት ሄደሽ ከአንቺ በምን እንደምትበልጥ ቼክ አድርጊ ስትል ምንድን ነው እንድትቀጢ ነው አደለ? ቼት ካረገው ሰውዬ ጋር ህይወትን እንድትቀጢ ከሱ ጋር እንድትሆኝ አንቺን ብቻ እንዲፈልግሽ ከአንቺ ጋር እንዲቆይ እሱን ቼክ አድርጊ ነው አደለ እያለች ያለችው። እና ይቺ ልጅ የተናገረችው ምንም ስህተት የለበትም ካለ ከሰውየው ጋር ትቀጥል እያለች ነው አይደለ? ቺት ካረገው ሰውዬ ጋር ትቀጥል የሚለውን ተቀብለነዋል ማለት ነው። ይችን ነገር ሳንቀበል ግን ዳር ማለት እኔ ግን ቺት ካረገው ሰው ጋር ትቀጥል እያልኩኝ አይደለም። ቺቲንግን በሃይማኖትም አይበረታታም እያለች ብዙ ጊዜ ሃይማኖትን መሰረት አድርጋ ስለምታወራ ማለት ነው። ስታወራ ግራ ገባኝ። ታዲያ ምንድን ነው ለማለት የፈለግሽው? ማለት ከልጆቹ ጋር ከአንቺ በተቃራኒ ብዙ ጊዜ ከሚሰሩት ልጆች ጋር ላለመስማማት ብለሽ የሆነ ቲፕቶ እያረግሽ ነው የሚመስለው እንጂ ልጅቷ ያለችው ነገር ሲጀምር አንድ ሰው ቺት ሲያደርግ ምንድን ነው የሚባለው? ኦሬዲ ከመጋባታቸውን በፊት የሆነ ብዙ ሰዎች ጋር የሚሄድ ከሆነ ታማኝ ካልሆነ የሆነ እምነት የሚለው ነገር ቫሊዩ የማያረግ ሰው ከሆነ ከትዳርም በኋላ በዛ ነው አይደለም የሚቀጥለው። ከልጅቷ ከአንቺ የተሻለች ስላልተሻለች ሳይሆን ጀስት ሰውየው ሴሰኛ ስለሆነ ለቃሉ እንደ አጋጣሚ ስላየሁትኝ ጀስት ፕሮፌሽናል ልብስ ቀይር ምናምን የሆነ ሴቲንጉን ላስተካከል ከምል ዝም ብዬ ልስራው ብዬ ነው በፕሮፌሽናል ልብስ የመጣሁትኝ። አሁን ታየኝ እኮ ደግሞ ዶክተሯ ምናምን ብላ ስታወራ ታየኝ። እና አላችሁ ስለ ጤና ስለሆነ ማወራው እኔም ቲክቶክ ላይ ሪያክት አድርጌያለሁ። ቪዲዮ ማየት ትችላላችሁ። ይሄንን ነው ያልኩት። ያዳ ስለ በሽታዎቹ በደንብ ነግራችኋለች። ግን ልጅቷ ስቲል በደንብ የችግሩን ከባድነት የተረዳችው አይመስለኝም። እና አንድ ኬዝ ትዝ ብሎኝ ነው። ሰውየው በተደጋጋሚ ሚስቱ ላይ ቺት ያደርጋል። ከዛ ሲታመም ሲመረመር ኤችአይቪ ፖዚቲቭ ይሆናል። መድኃኒት ይጀምራል። ለሚስቱ አልነገራትም። ይህ ሁላ ሲሆን እሷ አታውቅም መድኃኒት እንደሚወስድም ምን እንደሚልም አታውቅም። ከዛ በኋላ በጣም ታማ ሆስፒታል ትመጣለች እና መጨረሻ ላይ ነው የተናገረው መድኃኒት እየወሰደ እንደሆነ ፖዚቲቭ እንደሆነ እንደሚያውቅ እና ምን ያህል ሊጎዳችሁ እንደሚችሉ አታውቅም አንዳንድ ሰዎች እና ጥንቃቄ አድርጉ። ደስ አይነት ሰዎችን አትስሙ። ብዙ ፔሸንቶች አይተናል በቺቲንግ ምክንያት። አሁን ይሄ ሰውየው እንግዲህ ሳናቅ ቺት ስለሚያደርጉት ነው የምናወራው። ሳናቅ እንኳን አንዲት ሚስት ባሏ ቺት እያረገባት እንደሆነ ሳታቅ ራሱ ቺት ከማድረግም አልፎ ህመም እንደያዘው አውቆ የክፋት ነው እኮ እሱ መድኃኒት ጀምሮ ለልጅቷ። አሁን አንድ ሰው ኤችአይቪ ፖዚቲቭ ቢሆን ኤርሊ መድኃኒት ከሚጀምርና ኦሬዲ በሽታው ተባብሶበት ኤድስ የሚባለው ስቴጅ ላይ ደርሶ የተለያዩ ስቴጆች ላይ ከደረሰ በኋላ ሲታከም አንድ አይደለም አይደል? ህክምናው ኦሬዲ በሽታው እንዳለበት አውቆ ግን በቃ ከምነግራት ማለት ይሄ እኮ ክፋት ነው። ቢነግራት እኮ ወይ ይቅር ትለዋለች። ይቅርም ባትለው በቃ መድኃኒቷን እየጀመረች አትሊስት ህይወቷ ይቀጥላል። ይሄንን ሁላ ምርጫ ነው የነፈጋት ሰውዬው። እሱ እንዳለበት አውቆ መድኃኒቱን እየወሰደ ሳይነግራት ነው። እንግዲህ ኮመንት ሴክሽኑን ብታዩ ደግሞ ብዙ ሆስፒታሎች የሚያጋጥም ነገር እንደሆነ፣ አንዳንዶቹ እንደውም ሚስትየዋ አልፋ ባሎቹ ራሱ በህይወት እንዳሉ ሁላ
ኮመንት ላይ ሲያስቀምጡልኝ ነበር። በዛ ላይ ደግሞ እንደ አብዛኛውን ጊዜ ወንዱ ከተለያየ ሴት ጋር ቺት ሲያደርግ በሚያመጣው ቫይረስ ሚስትየው ትያዝና ከዛ በኋላ እሷ ላይ ሰርቫይካል ሊሄድ ይችላል፣ ሊዳረጋቱን ላይ ይችላል። እና ይሄንን ደግሞ ብዙ እድሜያቸው የገፋ ፔሸንቶች አይተናል ሆስፒታል ውስጥ። በሰዎቹ አብዛኞቹ ከዛና ልጆቻቸው ናቸው የሚያመጧቸው። ከዛ ሂስትሪ ስንጠይቅ እንዴት ነበር ትዳራቸው፣ ሪስክ ፋክተሮችን ማውጣት አለባችሁ ይሄንን ለዚህ በሽታም እንዳረጋቸው የሚለውን ነገር ስታዩ አብዛኛውን ጊዜ ባልየው ከቺት ከማድረግም አልፎ ከትዳር ውጭ ብዙ ልጆች አሏቸው ምናምን ሊሆን ይችላል። እና ሚስትየዋን በጣም በጤናዋ ኮምፕሮማይዚንግ ሲቹዌሽን ውስጥ የሚከት ነገር ነው። እና ይሄ ይሻላታል ወይ ልጆቿን ይዛ ከመውጣት አይደለም። ሲጀመር እኮ ልጆች ከተወለዱ በኋላ ገንዘብ ካለው ባልየው ብላ ነው አይደል መጀመሪያ ያወራችው። መጀመሪያ ቪዲዮን የሰራችው ልጅ ገንዘብ የሚኖረው ከሆነ እኮ ለልጆቹ ፕሮቫይድ ማድረግ ይችላል ማለት ነው። ቢፋቱም ራሱ እሱ እንደፈለገ ለሱም እኮ ነፃነት ነው አይደለ? እዚህ መደባበቅ ሳይኖረው ከብዙ ሴቶች ጋር መሆን ከፈለገ በነፃነት እሱም ይሆናል። ከሷም ትለያይና ለልጆቻቸው የሚያስፈልገውን ነገር በወር ይቆርጣል ይሆናል አይደለ? ንብረት ክፍፍልም እኮ አለ። ጅስት ተፋተሽ ወተሽ ጎዳና ውጪ እኮ አይደለም አይደለ? እንደው አውቃም ራሱ አብራ ብትኖር ቢባል ማለት ነው ሰውየው ቺት አድርጎ እኮ በቃ ይሄ ትዳር ምን ይሰራልኛል ብሎም እኮ ሊፈታት ይችላል። ስለቆየች እኮ ትዳሩ ይዘልቃል ማለት አይደለም አይደለ? ሌላው ደግሞ እንደው ተረጋግታ እንኳን ትውጣ ቢባል ማለት ነው ቺት እኮ የሚያረጉ ሰዎች ማለት ነው ከሚስታቸውም ጋር ይተኛሉ። ይሄ ከሚስታቸው ጋር አንድ ዓመት ስላልተኙ ምናምን አይደለም፣ በቃ ቺተር ናቸው። ቺተርስ አር ቺተርስ። አብዛኛውን ጊዜ ከዋናዋ ሴትዮ ጋር ምንም የሚገናኝ ነገር የለውም። በቃ ቺት ማድረግ የሚፈልጉ ሰዎች ከሁሉም ሰው ጋር ነው ቺት ማድረግ የሚፈልጉት። እንደውም ትዝ ይላችኋል የሆነ ፖፕ ካልቸር ምናምን ፎሎ የምታደርጉ ከሆነ የጀርመን ዱፕሪ የጄኔት ጃክሰን ቦይፍሬንድ ነበር እና ቺት አድርጎባት ነው የተለያዩት። ፊዚካሊ ብታያቸው አይገናኙም ማለት ነው። ግን ምንድን ያለው ከጀርመን ዱፕሪ ጋር ስትሆን ጄኔት ጃክሰን ሴቶች አቴንሽን መስጠት ጀመሩ ለኔ ያለ። እሷ በጣም ኤክሰፕሽናል የሆነች ሴት ስለሆነች ከእሷ ጋር ነው ውድድሩ። ሴቶቹ ከእሱ ጋር ተኛት የሚፈልጉት እሷን መሆን የማይችሉባቸው ብዙ ነገሮች ስላሉ ላይክ እሷን የበለጧት ስለሚመስላቸው ነው ከእሱ ጋር መሆን የሚፈልጉት እንጂ እሱን ፈልገውት አይደለም አይደለ? እና እንደዛም ሆኖ ራሱ ቺት የሚያደርጉ ሰዎች አሉ። ምንም አጥተው አይደለም ሚስታቸው ጋር ቺት የሚያደርጉት፣ ግን አግኝተውት የማያገኙትን አቴንሽን ሲያዩ። አብዛኞቹ ደግሞ ካገቡ ሰዎች ጋር ቺት የሚያደርጉ ሴቶች ሎ ሰልፍ ስቴም ያላቸው ናቸው። ለራሳቸው ያላቸው አመለካከት ዝቅ ያለ ነው አይደለ? እነሱ ሞር ትልቅ ነገር የሆኑ ነው የሚመስላቸው። ያገባ ወንድ ማለት ይሄ ኦፍ ዘ ማርኬት ነው አይደለ? ላይክ የተከለከለ ነገር ማድረጋቸው እነሱን የተሻለች ከሚስትየዋ የተሻለች አይነት ሴት እንደሆኑ ፊል እንዲያረጉ ስለሚያረጋቸውን ጭምር ነው ከወንድ ጋር ካገቡ ወንዶች ጋር ቺት የሚያደርጉት። እና እነሱ ራሱ ወንዶቹ ሄደው ቺት የሚያደርጉባቸው ሰዎች ስፔሻል ስለሆኑ አይደለም። ወንዶቹ ከማንም ጋር ቺት ልታረግ ትችላለች። ኦልሬዲ ሞራሏ ኮምፕሮማይዝድ የተደረገች ሴት ናት አይደለ? ለዛም ነው ለተለያዩ በሽታዎች ልንጋለጥ የምንችለው ማለት ነው፣ እኛ ታማኝም ብንሆን ማለት ነው። እና ይሄ አንዳንዴ ሞራል ጃጅመንት እንትናችንን ሰው ክሪቲሳይዝ ሲያደርገን በእርግጥ የሆነ ሰውየውን እንጠላውልንና ከሱ ጋር ሁሉ የሚመጣውን አይዲያ ኦፖዝ ማድረግ ሳናቀው ማለት ነው ሰብኮንሽየስሊ እንደዚህ አይነት ነገር ሊኖር ይችላል። በጣም ቲፕቶን ያደረገችው ቪዲዮን ካያችሁት ሙሉ ለሙሉ ቺት አድርጉ እያልኩ አይደለም ብላም ስቲል መልሳ ሴቷን ነው ጥፋተኛ ልታደርግ የምትችለው የምትሞክረው። ከስንት አንድ ነው እኮ ማለት ትዳር ላይ ሲጀመር ማለት ነው። የሆነ እኛ ሀገር ያለውን ነገር አላቅም፣ እውነት ለመናገር የኛ ሀገር ሳይኮሎጂካል የተሰራውን ስተዲዎች አላቅም። ትዳር ላይ ግን የውጭ ሳይኮሎጂስቶች ወይም ካውንሰለሮች ሲያወሩ እንደውም ትዳር ወይም ይሄ ከትዳር ካለ ከፓርትነር ጋር የሚደረግ ሴክሹዋል ኢንተርኮርስ እንደውም ብዙ አሰልች የሚሆንባት ለሴቶች ነው ይባላል። ምክንያቱም ስቲሙሌሽን እንፈልጋለን እኛ፣ ኢሞሽናል ስቲሙሌሽንም እንፈልጋለን። ከግንኙነቱ በፊት ያሉት ነገሮች ናቸው ሴቷን ስቲሙሌት አድርገዋት ወደ ግንኙነት ሙድ ውስጥ የሚከታት ይባላል። እና ሀገር ሁኔታውን ባላቅም ማለት ነው። እና የሆነ ሁለቱም አንድ ላይ የሚያደርጉት ነገር ነው። ለእሷ አሰልች ሊሆንባት ይችላል። ግን እሷ ነገሮችን አመዛዝና ይሄ ነገር ትዳሬ ሊያፈርስ ይችላል ምናምን የሚለው ነገር ታያለች። እሱ ግን እማያያለ ማለት ነው። ሁሉም ወንድ እንደዛ ነው እያልኩኝ፣ ሁሉም ትዳር እንደዛ ነው እያልኩኝ አይደለም። ዝም ብለው ጎዳና ትውጣ እያሉ ነው ወይ በኋላ አያስቡላትም ምናምን የሚለውን ነገር ስታዩት ደግሞ ሰውየው እኮ ቺት እያደረገ ከእሷ ጋር መተኛት ይፈልጋል።
እንደዚህ አይነት ሰው እኮ በኋላ እሺ እምቢ ብትለው ቢደበድባትስ? ሌላ አካላዊ ጉዳት ቢያደርስባትስ? ኦኬ እሷ ዝም ብላ ከሱ ጋር ሳትተኛ ዝም ብላ ኢኮኖሚዋን ታስተካክል፣ ስራ ትግባ ምናምን የምንል ከሆነ መጀመሪያ ሲጀመር ለምን ትራዲሽናል ዋይፍ እንድትሆን እናበረታታታለን? ለምን ስራዋን እንድትለቅና ራሷ እንደዚህ አይነት ኮምፕሮማይዚንግ የሆነ ሲቹዌሽን ውስጥ ሰውየው ቺት እያደረገ ሁላ እንድትቀመጥ የሚያደርግ ሲቹዌሽን ውስጥ ለምን እንከታታለን? መጀመሪያ እኛ ትራዲሽናል ቫሊዩ እንዲኖራት አድርገን አበረታተን ከዛ በኋላ ቤት ቁጭ ብላ ራሷን ኮምፕሮማይዝ አድርጋ ልጆች ወልዳ እስቲል ደግሞ ቺት ሲያደርግባት እንዲህም ኢኮኖሚካሊ እኮ ማመቻቸት አለብሽ ከሱ እኮ ጥለሽ ብትወጪ ትጎጃለሽ ብሎ ነገር እንዴት ነው? ሁለቱም እኩል ነው? እንዴት ነው እውነት ሊሆን የሚችለው? እኛንን እኮ ይሄንን ነገር እያበረታታን ያለ ነው። እዛ ፔጅ ላይ ስላላችሁት ሰዎች ነው ማወራው። ይሄንን እኛው አበረታተን ስራዋን እንድትተው ራሷን ኢኮኖሚካሊ ኮምፕሮማይዝ እንድታረግ አበረታተን ከዛ ደግሞ ሰውየው ቺት ሲያደርግ ያንቺ ነው ጥፋቱ። ምን እምቢ ያልሽው ነገር አለ ወይ? እሺ እንደዛ አላችሁ። ከዛ ደግሞ እሺ ልትወጣስ ቢሆን ኢኮኖሚካሊስ እንዴት ትሆናለች? ጎዳና ትውጣ ወይ? እንዴት ይሆናል? እናንተው ናችሁ እኮ የእናንተው ቫልዩ ነው ሴትዮዋን እንደዚህ አይነት ሪስክ ውስጥ የከተታት። የሆነ እንዴት ነው የማይታያችሁ ይሄኛው ፓርት? በቃ ይሄን ያህል ስራ መስራት ጠልታለች ማለት ነው ሴቷ። እንደዚህ አይነት ሰውዬ ጋር ራሱ ችላ እንድትኖር የሚያረጋት ነገር አረ ግራ ነው የገባኝ። ከምር ግራ ነው የገባኝ። የሆነ አንዳንዴ ግሪፍቲንግ ይሁን እውነተኛ ይሄ ትራዲሽናል አስተሳሰብ ኖሮን ይሁን ወይም ግሪፍተር ሆነን ማለት እነ ካንዲስ ኦንስ እኮ እናውቃቸዋለን አይደለም? ላይክ በጣም ትራዲሽናል ቫሊዩ እንዲኖር ምናምን ታስተምራለች። ከዛ በኋላ ግን የካኔ ዌስት ደጋፊ ናት። እንትን ሁላ ክሪቲሳይዝ ሁላ አታደርገውም። ካኔ ዌስት እንግዲህ ባለፈው ሚስቱን አይታችኋታል አይደለ? እርቃኗን ግራሚ የሆነ አዋርድ ላይ እርቃኗን ሁላ ስትሄድ ነበር አይደለ? እሱን እያረገ ግን እሱን ክሪቲሳይዝ አታደርገውም አይደለ? ካንዲስ ኦንስ ትራዲሽናል ቫሊዩ ለትራዲሽናል ለሆነ ነገር እቆማለሁ ትላለች። ግን የሆነ እንደዛ ስታያት እንደዚህ አይነት ሰዎችን እንኳን የራሷ ጓደኞች ከሆኑ ክሪቲሳይዝ አታረጋቸውም አይደለ? ግሪፍተርስ ጋነ ግሪፍተር ከሆናችሁ በቃ እንደዚህ ነው ወደ ተመቻችሁ። አሁን ትራዲሽናል ከሆናችሁ አሁን ትራዲሽናል ነገር ባወራኔ ትራዲሽናል የሆናችሁ ሰዎች ናችሁ የምትከተሉኝ። ስለዚህ ያችኑ መስመር ከምላት ነገር ብትፋለስም እየተከተልኩ መሄድ እፈልጋለሁ። ምክንያቱም ሶሻል ሚዲያ እንደዛ ነው። የሆነ ላይ መያዝ አለባችሁ፣ ኒሽ ያስፈልጋችኋል ሰው እንዲከተላችሁ። ኦፍ ዘ ሪም ነው ስክሪፕትድ ነገር አይደለም እያወራ ያለሁት ግን በጣም ታዘቧቸው እንደዚህ አይነት ሰዎችን። እኔ ፐርሰናል አታክ አይደለም ግን የምታወራው ነገር ግራ ስለገባኝ ነው። ኦኬ ታዲያ ቺትን ቆይ ካላልሽ ምንድን ነው እያልሽ ያለሽው? ሰውየው ጸጥ ይላል። አንድ አመት ራሴን አዘጋጅቼ ስራ ጀምሬ ልጆቼን ይዤው ልውጣ ብላ ዝም ብላ አልተኛም ካንተ ጋር ብትለው እንደዚህ ቺት የሚያደርግ ለገባው ቃል ኪዳን ግድ የሌለው ሰው ጸጥ ይላታል ወይ? አካላዊ ጉዳት ሳያደርስባትም ወይ የሚለውን ሳስብ በጣም ይሰቀጠጠኝ እና የሆነ ቁጭ ብለን ቤታችን ስናስበው የማይመስል ነገር ነው። አይ